አባቴ ሲባል ጥቁር አባይ ሲባል የአፍራ ጸጉር ይመስለኝ ነበር። እጆቿ፣ እግሮቿ። አረ የአፍራ ቁንጅና በመቶ ዓመት አንድ የሚከሰት አይነት ነገር ነው። ወሎ የቁንጅና ሀገር ሲፍለባት አፍራ ትዝ ትለኝና ሀቅ ነው ብላለሁ። እንዲያውም ወሎ አፍራም ብቻ ይዛ ድፍን ኢትዮጵያን በቁንጅና ብትወዳደር አጠገቧ የሚደርስ ማንም የለም። ታዲያ ይህንን ሁሉ ቁንጅና ይዛ 7ኛና 8ኛ ክፍል እኛው ጋር ተማረች። ይህን ጉድ ችለን መማራችን ታሪክ አይደለም፣ በቃ ታሪክ ነበረ። አፍራ ወይንሸትና ሰዓዳ ጎን ለጎን ነበር የሚቀመጡት። አፍራን አይቼ ወይንሸትና ሰዓዳን ስመለከት በቃ ግርም ይለኛል። ይቅር ይበለኝ። አፍራን ዙሪያዋን ለመጠበቅ የተገነቡ ግንቦች ነው የሚመስሉ። ለነገሩ ሁላችንም እንደዛው ነው የምንመስለው። ምስኪን ጓደኛዬ አላሚን ታዲያ ከዚች አምረኛ ልጅ ፍቅር ያዘው፣ ያውም የማያፈናፈን ትንፋሽ የማይሰጥ ፍቅር። አላሚን አባቱ ሞተዋል፣ እናቱ አቅመ ደካማ ነበሩ። እማማ ከድጃ ለጀነት ይበላቸው በህይወት የሉም። ከትምህርት ቤት ሲመለስ ጫማ ጠርጎ ነበር የሚያስተዳድራቸው። ሲጀመር አላሚን ዝምተኛ ልጅ ነው፣ አይናገር አይጋገር። አንድ ቀን ታዲያ እኛ ቤት ሄደን ሳለ እና አብቴ በጣም ነው የምትወደው። አብቹ አቤት አልኳት። ምን ነው? ዝም አልኩኝ። አላሚን አለችው። እሱ ስጠራው እንደዚህ ነው። አቤት አላት። ትምህርት ከበደህ እንዴ አለችው ባዘን እያየችው። አይ ታዲያ ምን ነው ጭዋል ክሳ ከአብቹ ጋር ይችን ብላ እንጀራ ስጋግር ትኩስ እንጀራ ሰጠችው። እኔ ላጥ ዋጥ ሳረገው አላሚን ደግሞ አይኖቹን የሚቆጥር ይመስል ነበረ። በትኩረት አየሁት። ከዛን ቀን በኋላ እውነትም ጭንቅላቱ ብቻ ቀርቶ ነበር። አንተ ምን ሆነ ነው? ወስፌ መሰልክ እኮ አልኩት። እውነቱን ነው፣ ገርሞኝ ነው። ሰው ሲከሳ አናቱን እንዲቋጥኝ ያክላል እንዴ? አብቹ ለማንም አትናገር የሚሆነ ሚስጥር ልንገርህ። አልናገርም። ማርያምን በል። ማርያምን አልናገርም። ሂድ ወደዛ። እኔ ሚስጥራችንን ተናግሬ ያውቃለሁ። ተቆጣው። አታውቅም፣ ግን ይሄ ሚስጥር አይደለም። እና ምንድን ነው? ሚስጥር ነው። ምስኪን እየፈራ ምን መሰለ፣ አፍራን ያት ይለኛል። ማታ ማታ ዝም ብላ ትዝ ትለኛለች። አርብ ሲመጣ በጣም ነው የሚጨንቀኝ። ቅዳሜ ሰፈሯ ሄዳለሁ፣ ግን አላገኛትም። ቅዳሜና እሑድ ግን የት ነው የምትቀመጠው? የሆነ ሌላ ዓለም ላይ የምትኖር ነው የሚመስለኝ። ሰፈሯን ማየት ደስ ይለኛል። ቅዳሜ ከነ አፍራ ቤት ፊት ለፊት ያለው ከረምቡላ የሚጫወቱት ቤት ገብቼ እቆምና ከሩቅ ቤታቸው ነው ያለኝ። አንዳንዴ አባቷ ቀስ እያሉ እየተራመዱ በር ላይ ይንጎራደዳሉ። አባቷን ሳያቸው ዘመዴ ይመስሉኛል፣ ግን ትናፍቀኛለች። እስከ ማታ እዛው ቆሜ እጠብቃታለሁ። ሌላ ቤት አላቸው መሰለኝ። በቃ አትመጣም። ቁርስም ምሳም አልበላም። እዛው እውላለሁኝ። እሑድ ከረምቡላ ቤት ሲዘጋ የምቆምበት ግራ ይገባኛል። ድንገት ብትወጣና ብታይም ብዬ እፈራለሁ። በቃ ዝም ብዬ በመንገዱ እመላለሳለሁ፣ ግን አላያትም። ትናፍቀኛለች። ሲናገር ድምፁ በጭንቀት ይንቀጠቀጣል። ፍቅር ይዞ እንዳይሆን። አይደለም እባክህ፣ ፍቅር አይደለም። እና ምንድን ነው? እንጃ ፍቅር ነው መሰለኝ። በቃ ከዛን ቀን ጀምሮ ወሬ ሁሉ አፍራ ሆነ። አብቹ ቅድማ ስትንማር አፍራ ያንን ከባድ ጥያቄ ስትመልሰው አልገረመም ይለኛል። ኧረ አልመለሱም፣ ተሳስታለች እኮ እባክህ፣ ራሳቸው ቲቸር ናቸው የተሳሳቱት ይለኛል። ኩስት ብሎ አፍራ የማቲስ ሊቅ፣ አፍራ የውበት ጥግ። እውነት ነው። አፍራ ስታድግ ሳይንሲስት እንደምትሆን ሁሉ ይተነብይልኛል። በተደጋጋሚ ስለ አፍራክ በመስማት የተነሳ እኔም አፍራን ላፍቃት ምንም አልቀረኝም። እውነቱን ለመናገር የዚያን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶቹ የአፍራ ፍቅር የተነደፍነን። አላሚን ወደ ቤት ስንሄድ አፍራና ጓደኞቿ ከሩቅ በቀስታ ተከትለን ነው። አንድ ቀን ታዲያ እዛን ጊዜ የማስቲካውን ልጣጭ የጠታልትበት ቦታ ስንደርስ ስግብግብ ብሎ አነሳ። ለሁለት ዓመት ሙሉ ያንን ማስቲካ ይዞት አስቀመጠው። ይገርማል። ለሱ ብቻ የሚታይ ድንቅ ነገር ያለበት ይመስል 2 ዓመት አስቀመጠው። ታዲያ በመሃሉ በጣም የምንወዳቸው ሺያሲን ደግሞ እያዩት ነበር። አላሚን ደህና ዋልክ? ከብቹ ደህና ዋሉ ሻያችን? አልሐምዱሊላህ ና እስቲ ወደ የማወጋህ አለ አሉና ከመንገድ ዳር ወዳለው ወሰዱ። ጓደኛ አላሚን ምን ነክቶት ነው ልጄ? ከቀልቡም አይደል ቁርአን ቤትም መምጣት ካቆመ ስንት ጊዜው። ተበላሽቷል ልጅ። ጭራይ ዛሬ ቁማር የሚጫወቱበት ቤት ቆሞ አየሁት። ጓደኛ ነው አትመክረውም? አረ ቀልቡ ደረቀ ብለው ነገሩ።
አላሚንን አዘንኩለት። ማን ያውቃል የልጁን ጉዳት? የዋልንበት ሁሉ ያለን እየመሰላቸው ስንቶች ባልዋልንበት ሰፈሩ። አላሚን አንድ ቀን እየተጣደፈ ቤታችን መጣ። ከመቸኮሉ የተነሳ ድመታችንን ጅራቷን ረግጦ ከአቅም በላይ አስጨዋት። አብቹ አይገርምም አፍራ ቤቷ ለካ በእኔ በምቆምበት በኩል አይደለም፣ በእኔ በምቆምበት አይደለም እኮ በሌላ ቦታ ነው። በዘይት በኩል በዛ በኩል ነው የምትወጣው። ተሸውጄ አለ። ሲያወራ በደስታ ፊቱ በርቶ ነበር። ዛሬ በአጋጣሚ በታች በኩል ስትሄድ ከእናቷ ጋር ፊት ለፊት እንደዚህና እንደዛ በቃ ተያየ። ወላሂ አብቹ ግጥምጥም ምን ያለው ሀውዚ ቢላይ ልሮጥ ነበረ አለ ፍርፍር ብሎ እየሳቀ። ድንገት ተነስቶ ቆመና ደግሞ እስኪ እንዲሆኝ እኮ ነው ያየችኝ፣ እደብራለሁ እንዴ አለ። ሁለት እጆቹን ግራና ቀኙን እንደ ክንፍ ዘርግቶ አንዴ ራሱን ቁልቁል እየተመለከተ አንዴ ደግሞ የአፍራን ቅልጡ አለባበስ የአላሚንን የተሻፈፈ ጫማ እያስተዋልኩኝ አረ በፍጹም አትደብር አልኩት። እንደ ሕፃን እየተፍነከነከ መጥቶ አጠገቤ ኩርምት ብሎ ተቀመጠ። አይገርምም? ከእናቷ ጋር በቃ እንደዚህና እንደዛ ፊት ለፊት እንዴት አምሮባታል መሰለ ብታያት። ወላሂ ያቺ የምታውቃት አይደለችም። በቃ እንደዚህና እንደዛ እኮ ነው። እጆቹ ይንቀጠቀጣሉ። አይኖቹ የደስታ ሐዘን፣ ሀፍረት፣ ምኞት ብርሃን ይረጫሉ። ፊቱ ላይ ደስታ እንዳረበበ ልሸኘው ወጣው። ልንለያይ ስንል አብቹ 2 ብር አለ እንዴ አለኝ እየፈራ። አላሚን እንኳን ደፍሮ 2 ብር መጠየቅ የሰውን ደብተር እንኳን መልሱልኝ የማይል የሚፈራ ልጅ ነበረ። ቆይቼ ስሰማ በአዲሱ የናፍራ በር በኩል አንድ ሻይ ቤት አለች። ሻይ 50 ሳንቲም ነው። በሰጠሁት ብር ሻይ እያዘዘ ቁጭ ብሎ አፍራን ሲጠብቅ ነበር። 4ቱንም ቀን አላያትም፣ በፍጹም አላያትም። እና ከረምቡላ ቤት አካባቢ ያገኘውን የእነ አፍራን ሰፈር ልጅ ጠይቆ አፍራ አዲስ አበባ ለእረፍት እንደሄደች ትምህርት ሲያልቅ እንደምትመጣ አረዳው። ቅስሙ ስብር አለ። ቢሆንም